ሻሎም እንደምን አላችሁ? ሁሉ መልካም፣ ጌታ ይባረክ። ፕሮፌት ፋሪስ ነው። ክርስትና መለወጥ ነው። ይህንን እውነት ያውቃሉ? መታደስ ነው። ሪኒው ማይንድ ነው። ፈጠን እያልኩ ሙሉን ሰፋ ያለውን ከዚህ የሰፋውን ፌስቡክ ድረገጽ ላይ ፋሪስ ፕሮፌት እና ሙሉን ደግሞ ዋትስአፓችን ላይ ከአንድ ሰዓት በላይ የተለቀቀውን ትምህርት ያገኙታልኝ። በመጽሐፍ ቅዱስ ክፍላችን ሮሜ መጽሐፍ ምዕራፍ 12 ከቁጥር 2 ዛሬ እግዚአብሔር እያስተማረ ያለበት ሐሳብ ምዕራፍ 12 ቁጥር 2 ሮሜ እንዲህ ይላል። በልጁ በኢየሱስ ማነባል የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ በአይምሯችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። አሜን። ስለ ቃሉ የአምላካችን የእግዚአብሔር ስም የተመሰገነ ይሁን። መልእክቱ ምንድነው? ክርስትና መለወጥ ነው። መለወጥን ካወራን ክርስትና አሮጌነትን አይደግፍም። የአሮጌ አስተሳሰብ የአሮጌ ነገሮች መጠራቀሚያና መገለጫ አይደለም። ክርስትና የእግዚአብሔር መንግስት የገባንበት ዓለም የአዲስነት ዓለም ይባላል። እለት እለት የሚታደስ ዕውቀት ይታደሳል፣ ጥበብ ይታደሳል፣ ኃይል ይታደሳል፣ ክብር ይታደሳል። አገልግሎት ኑሮ የምትለው አገልግሎትህ፣ ቢዝነስ፣ ትዳር፣ ሰላምክ አወጣጣ የሚታደስ ነው። በአይምሯችሁ መታደስ ተለወጡ እንጂ መታደስን፣ ለውጥን፣ አዲስነትን አትቃወም። ከአዲስ ነገር ጋር አዲስ ነገር ያስደስተ። አዲሱ ነገር ምንድነው? በባህሪው ከላይ እንደተጠቀሰን የእግዚአብሔር ፈቃድ በጎ ነው፣ ደስ የሚያሰኝ ነው። ይሄ የእግዚአብሔር ፈቃድ የክርስቶስ ሕይወት ነው። አዲሱ ዓለም አይደለም። ይህንን ዓለም አትምሰል ተብለሃል። ከዘፋኝነት አዲስነት አይደለም። የሆነ ኃጢአት፣ የሆነ ፋሽን፣ አለባበስ ምናምን አቆራጥ ገለመን የሚባለው ነገር ይሄ አይደለም። አንተ ነፍስን ሊስባት አንተ መንፈሳዊ ሰው ነህ። የእግዚአብሔር መንግስት ውስጥ ገብተሃል። በቃ የመንግስቱ ሰው ነህ። ዓለማዊ ነገር መገለጫ አይደለም። ይገባል ማወራው። ስለዚህ ምን ይላል መጽሐፍ? በአይምሯችሁ መታደስ ተለወጡ እንጂ። አማኝ ነኝ ስትለኝ ብንጤ ነኝ እያልከኝ። አማኝ ማለት የተለወጠ ማለት ነው። አዲስ አስተሳሰብ፣ አዲስን አካሄድና የኑሮ ስርዓት የተከተለ እዛ ዓለም ውስጥ የገባ አዲሱ የማን ነው? የእግዚአብሔር መንግስት። የማያረጅ ወቅታዊ ያለውን ሁኔታ ነገር የማይገድበው ያንን ዓለም የክርስቶስን ነገር ይዣለሁ እያልከኝ ነው። ገባል። ስለዚህ ምን ያለው የሚለወጠው ምንክ ነው? አይምሮክ ነው። ለውጥክ ያለው አይምሮክ ውስጥ ነው። የተለወጠ ማይንድ ካለክ የተለወጠ ኑሮ የግድ ነው። አስተሳሰብክን አልለወጥክም። ያን የድሮን ጌታን ከማወቅ በፊት የነበረውን ድሩየነቱ ምናምኑ ተደባዳቢነቱ ስድቡ እሜቱ ምናምን ያንን ይዤ አሁን ባለው የክርስቶስ ዓለም ቸርች ውስጥ አካሄዳለሁ ማለት ለቸርችም ለእግዚአብሔር መንግስት አይጠቅምም፣ አትጠቅምም። እንቅፋት ነው የምትሆነው፣ አስቸጋሪ ነው የምትሆነው፣ ራስን የምትጎደው። ስለዚህ ተጠቃሚ እንድትሆን የክርስቶስ ነገር እንዲያገኝ ክርስቶስ እንዲባርክ በረከቱን እንዲያፈስልህ ከፈለክ ተለወጥ ነው የሚል። ባህሪን ለውጥ፣ አወጣጥ አገባብ ለውጥ፣ ይህን የምትለው ነገር ይለወጥ፣ ወደ ከእግዚአብሔር ቃል ጋር አንድ ይሁን ነው እያለ ያለው። በአይምሯችሁ መታደስ ተለወጡ እንጂ የእግዚአብሔርን ፈቃድ በማወቅ የእግዚአብሔር ፈቃድ ቃሉ ነው ተቀምጦላል። እግዚአብሔር ፈቃዱ አሁን ምንድነው? ለአማኞች መፈወስ ነው። ዘመንክ የፈውስ ነው። ዘመንን ተፈውሰ መኖር ትችላለህ። ክርስትና መፈወስ ነው። ክርስትና ባለጠግነት ነው። ክርስትና ትንሣኤ ነው፣ ነፃነት ነው። ክርስትና ክብር ነው። ክርስትና የእግዚአብሔር ሕይወት ነው። ይሄንን ዓለም ተመሳሰለ። ይሄንን ዓለም ግለጥ እንጂ ያንኛውን አሕዛብን አትምሰል። እነሱ ታሟል ነው እነሱ አሕዛብ ናቸው። ጎረቤትን አትመስል። ጎረቤትን እንድትመስል አልጠራ፣ ክርስቶስን እንድትመስል ጠራው። ገብቷል። ጎረቤት ስታመም ሲደይ ምደይ አይነት ሰው አይደለም። ዓለም ዛሬ ትደሰታለች በሆነ ነገር፣ በጊዜያዊ ነገር፣ በማጸርበሯ ነገ ታለቅሳለች። የአንተ ዓለም እንደዛ አይደለም። አንድ ቀን የሳቅ አንድ ቀን የለቅሶ አይደለም። አንድ ቀን የጤንነት አንድ ቀን የበሽታ አይደለም። አንድ ቀን የመባረክ አንድ ቀን የመረገም አይደለም። ሁል ጊዜ ብሩክ መሆን፣ ሁል ጊዜ መፈወስ፣ ሁል ጊዜ ባለጠጋ መሆን ትችላለህ እያለክ ነው። ባይብል ዋሽታ አቅም ሊዋሽማ የመዋሸት አቅም የለውም፣ ሞራል የለውም። ይገባል ማወራው። እሺ ኦኬ። መለወጥ አይምሮክ ነው የሚለወጠው፣ ስጋ አይደለም። ድሮም ኦርቶዶክስ አለው የሆነ እምነቱ ሳለው አዛብ ሳለው ያው ነው ስጋ እንደዚህ ነበር፣ ስሜ የሚያው ነው እንትን አባል ነበር፣ አሁንም ያው ነው ስሜ። ኦኬ ገባኝ። ለካም ክርስትና የሚጀምረው ከምንድን ነው? ከማይንድ ነው፣ ከአይምሮ ነው። ማይንድንና መንፈስን የለወጠው የተማረከው የዳነው ይሄ ነው። ኦኬ ይሄ ከሆነ መንገዱ ምንድነው? ቃሉን በማወቅ ፍቃዱን በማወቅ ፍቃዱን እንድታቅ ነው የተጠራው። ዓለምን ልትኮርጅ፣ ዓለም ካንተ ትኮርጃለች፣ ከዓለም አትኮርጅ። እሺ እነኚህ ነገሮች በምን ላስጠብቃቸው? ቆላስይስ 3:1 ግባና አንብበው። ባጭሩ ሙሉን ሰፋ ያለውን ከትምህርቱ ላይ ተጠቅሷል፣ ከዋትስአፕ እና ፌስቡክ ላይ
እዚህ ጋር ቀንጨብ ነው ማረግልህ ገብቷል ቆላስይስ 3:1 ይላል እናንተ ከክርስቶስ ጋር እንግዲህ እናንተ ከክርስቶስ ጋር ከተነሳችሁ ከክርስቶስ ጋር ተነስቻለሁ ከክርስቶስ መነሳት ነው ክርስትና መነሳት ነው አማኝነት ተነስቻለሁ ያልከኝ ነው የትንሳኤ ዓለም ውስጥ ትንሳኤ ነኝ ያልከኝ ትንሳኤ ውስጥ በሽታ የለም ርግማን የለም ሞት የለም ከእንግዲህ ወዲህ ርግማን የለም ብሎ ዘግቶታል ዮሐንስ ራእይ መጨረሻው ላይ 20 ላይ ቁጥር 3 ላይ ይገባል ማለት ነው ስለዚህ ተነስቻለሁ ካልከኝ አለ ወረድና በላይ ያለውን እሹት አስቡት እንጂ ይህንን የምድሩን አትምሰሉ አትግለጡ መገለጫው አትሁን የኃጢአት ክፋት መገለጫው አትሁን አንተ የእግዚአብሔር ቤተ መቅደስ እሺው በላይ ያለውን እሺው በላይ ያለው ማን ነው በላይ ያለው ፐርሰኑ ነው ኢየሱስ ነው ያመንከው የወደድከው የተከተልከው ኢየሱስ እሱ ምን በለው አስበው እሺው ተጣመው ማለት ፍቅሩ ሁሉ ጊዜ ያግርሽብህ ፍቅሩ አያርጅብህ ፋሽኒዝም አያዝ በእውቀት ተመላል የፋሽን ሰው በእውቀት በጥበብ አድርገው ከልብ አድርገው ዘላለማዊ አድርገው በላይ ያለው እሾው ካሻው እሾው ፈልገው ሰርች አድርገው በልብ ፈልገው በማይንድ ፈልገው በስጋ አታገኘው ስትፈልገው ደግሞ እደበቃለሁ አይልም እገኛለሁ ነው ፈልጉኝ ታገኙኛላችሁ ያለ አምላክ ነው ታገኙዋል በረከቱንም እሱንም ምንም ታገኝ የሱ የሆነ ነገር በሙሉ ታገኛለህ እሹኝ አስቡኝ 24 ሰዓት ሜዲቴት አድርገኝ ኢየሱስን አስብ ቃሉን አስብ ነው በቃ ያኔ ምን ትላለህ በቃ አንተ ተለውጣል መለወጥ ግድ ነው አዛ ቅድሚያ ምንን ያገኛል አይምሮን ይለውጣል የእግዚአብሔር ነገር ታስብ አይምሮ ከተለወጠ ኑሮ መቀየሩ ግዴታው ነው ውጭው አስቸግሯል አሁን ያስቸገረው ይሄ ነው እዚህ ላይ ስራ ነው እየተመለከያለው ብሩክ ናችሁ የበለጠውን ፌስቡክ ላይ ግቡ ወዳችኋለሁ ፕሮፌት ፋርስ ሐሳቡ መልእክቱ እውነቱ በጣም ነክቷል ሸር አርግላችሁ ክርስቲያንም ጠጅ ማቆም ይችላል ሃይማኖት አይደለም የአሮጊቶች መጠራቀሚያ መሰባሰብ አይደለም አሮጊ ስለ እድሜ በቅንነት ተረዳ እኔም ጳውሎስ ምን አሮጊ ምን ሐሳቡን ነው ይሄ ሞትን በሽታ ሳሰብ አሮጊ ነገር ያሰብክ ነው ያ አሮጊን ተሽሯል ማለት ነው የተሻረውን አታስብ የተሸነፈውን አታስብ አሸናፊው ጀግናው ብርቱ ኃያል የሆነውን ትንሳኤን ክብርን ባለጠግነት በጎነትን ደስታን አስብ ተፈቅዶልሃል አስበው ያገኛል ይወርሳል ዓለም ውስጥ ገብተህ ትገኛለህ ሁሉ ጊዜ መባረክ ይቻላል ቀን እየመረጥክ አትባረክ ቀን እየለይ ምናምን አትሳቅ አትደሰት ቀን ለይተህ ሁሉ ጊዜ ሳቅ ሁሉ ጊዜ ተደሰት ይሄ ለአንተ ተፈቅዶ እግዚአብሔር ደስ ይለዋል እግዚአብሔር አንተን እግዚአብሔር ጠላት አይደለም እግዚአብሔር አንተን ሃይማኖት ነው ያለ ስትታመም እግዚአብሔር አትበል እግዚአብሔር አንተን አሳምሞ አያውቅም እግዚአብሔር በሽታን አያውቅም ስለማያውቀው እሱን ያፈርስ ዘንድ ልጁን ኢየሱስ ምን አለው ላክ ወደ ምድር ላክ ጴጥሮስ ላይ የዲያብሎስን ሥራ ያፈርስ ዘንድ ይላል ዮሐንስ መልእክት ላይ የእግዚአብሔር ልጅ ኢየሱስ ክርስቶስ ላከው ባይምሯችሁ መታነስ ተለወጡ ክርስትና መለወጥ ነው አዲስ ነገር አትቃወም በትንቢት እደግ በፈውስ እደግ በስብከት እደግ በትምህርት እደግ በቃ አዲስ አሮጌ ነገር አትንገዛገዝ አንድ ነገር እኛ አትበል አዲስ ነው እግዚአብሔር ማለት አዲስ ነው የዋሌን ይርሰው የፊቴን ይዛል የዋላን ረሳ የፊቴን ያዝ ይዋብለስ ወዳችኋለሁ ፕሮፌት ፋርስ ሸር አድርገው ዓለም ይፈወስ ይዳል ይሄ ትልቅ ዩኒቨርሲቲ ሸር አድርግላችሁ ያምልጡ in the name of Jesus amen